የሚገርም ነውና የዳጊ ወንድም መጥቷል ከውጪ ሀገር ማለት ነው። እሱም እንግዲህ በጣም 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 በቃ ሴት አሳዳጅ በሉት ያየውን ሁሉ አማረሽ ነው እንግዲህ ሁሉ አማረሽን ገበያ አታውጧት አይደለም የሚባለው። እሱም እንደዛ ነገር ነው ማለት ነው። ሀናን ሲያይ ሀናንም ቆንጆ ናት ይላል፣ ይወዳታል ምናምን ነገር ደግሞ የሜላትን ጓደኛ ሲያገኝ እሷንም እንደዚሁ ያደንቃል። ቆንጆ ነሽ፣ እንደዚህ ነሽ፣ ውበትሽ ምናምን እያለ ይላል ማለት ነው። እና ገና ከመምጣቱም እንግዲህ በቁምጣ ብቻ ሆኖ ሀና ከሱቅ እየመጣች ቲማቲም ገዝታ እየገባች እያለ ታገኘዋለች ከወገቡ በላይ ራቁቱን ሆኖ ማለት ነው። ከዛም ሀና ትደነግጥና የያዘችውን ቲማቲም ትጥለዋለች ማለት ነው። ከዛም ምን ሆነሽ ነው ምናምን ይላታል። እሷም ደግሞ አይኗን ጨፍና ትይዝና አንተ ማነህ ትለዋለች ማለት ነው። ማነህ አንተ ትለዋለች። ከዛም እሱም እኔ የዳጊ ወንድም ነኝ ይላታል ማለት ነው። አንተ ነህ ከውጭ ትመጣለህ የተባለው አንተ ነህ የዳጊ ወንድም? አወኩት አሁን ትላለች ማለት ነው። ከዛም ትታው ትገባለች ቲማቲሟን አንስታ። ከዛም በሄደችበት ኩሽናም ስትሄድ እየተከተላት ይሄድና ያስቸግራታል ማለት ነው። በየሄደችበት ሁሉ እየሄደ ያስቸግራታል። ከዛም ዳጊ መጣና ዳጊም ምን ሆነሽ ነው ሀና ብሎ ሲላት አይ ምንም ትለዋለች። ይሄ ወንድሜ እያስቸገረሽ ነው አይደለ? አውቀዋለሁ፣ እሱ በጣም ነው ሴት ሲያይ እንደሚሆነው ነገር እኔ አውቃለሁ። ስለዚህ የሚያስቸግርሽ ከሆነ እኔ ወንድሜ ስለሆነ ዝም አልለው፣ አንቺን ማንም እንዲያናካብኝ አልፈልግም ይላታል ማለት ነው። አይ ግን እሱ ያመዋል እንዴ ምንድን ነው ምናምን ነገር ትለውና ለዳጊ ትነግረዋለች ማለት ነው። ከዛም ሜላትና ጓደኛዋ የሜላት ጓደኛ ያችኛዋ ደግሞ ቀርታ ሌላ ጓደኛ ደግሞ ይዛ መታለች ማለት ነው። ሜላት እንግዲህ ይችኛዋ ያሁኗን ጓደኛዋ ቀበጥ ነገር ነች። ያችኛዋ አማርኛ በቅጡ አታውቅም ነበረ። በጣም ስታደርቀኝ ቆየች። ግን አንቺ አማርኛ ትችያለሽ? አንቺስ እንደሷ ነሽ ወይስ ደህና ነሽ? ትላታለች ማለት ነው ይቺ ያሁኗን ጓደኛ። ግን እናንተ የኔ ጓደኞች ቆይ ምን ሆናችሁ ነው ሁላችሁም ጆፊያችሁን የምትጥሉት ወንድሜ ላይ ትላችኋለች ማለት ነው። እንግዲህ ይችኛዋም ሌላኛዋ ጓደኛዋም ዳጊን እወደዋለሁ አፈቅረዋለሁ ብላ ነው የመጣችው ማለት ነው። የታለች ሰራተኛዋ ሊያት የወንድምሽ ያፈቅራታል የተባለው እንዴት ሰራተኛ ያፈቅራል ብላ እሷም እንግዲህ ሀና ስታጣጥል እንትን ትላለች ማለት ነው። እንግዲህ መጥተው ቁጭ እንዳሉ ሜላትና ጓደኛዋ ምን አምጣላችሁ ምን ላቀርብላችሁ ብላ ስትል አይ አንቺ ከሄድሽ ራሱ በቂ ነው ይጅልን ከፊታችን ትላታለች ሜላት ማለት ነው። ከዛም እሺ ብላ ልትሄድ ስትል እንደውም ኔ ብላ ትመልሳትና ከዛ ተመልሳ እንደቆመች ወንድሟ ይመጣል። የዳጊ ወንድም ሲመጣ ዋው ይቺ ቆንጆ ናት ይላል ማለት ነው። ከዛ የሜላትም ጓደኛ እንግዲህ መቼም እኔን መሆን አለበት ቆንጆ ነሽ ያለኝ ብላ ስትል ሀና ደግሞ አይ አንቺን አይደለም ያለሽ ብላት ወጣች ማለት ነው። ከዛም ሀናን እንደዛ ብሏት ሲያበቃ እንደገና ደግሞ ከሜላት ጓደኛ ጋር ይተዋወቃሉ ማለት ነው። እሱም እንግዲህ ቆንጆ ነሽ፣ አንቺም በጣም ቆንጆ ነሽ ምናምን ነገር ይላታል ማለት ነው። ከዛም ተነስተው ሊዝናኑ ይሄዳሉ ማለት ነው። ሜላት ወንድሟ እና እንዲሁም ደግሞ ጓደኛዋ ሆነው ሊዝናኑ ይሄዳሉ። እዛም እንግዲህ ጥምዝ ብለው ስክር ብለው ነው ያሉት ማለት ነው። ከዛም ዳጊ ይመጣል ቤት ሲመጣ ሀናን ብቻዋን ያገኛታል። እነሱ ሴት ሄደው ነው ብቻሽን ሲላት እንዝናና ብለው ወጥተዋል። ግን ይሄ ወንድም ያማዋል እንዴ ትለዋለች ማለት ነው። ምንድን ነው ያስቸግርሻል? ምን አደረገሽ ሲላት እሷም እንግዲህ ክፍሉ ገብታ ክፍሉን እያስተካከለች እያለ ልብሱንም
ቁም ሳጥን እየከተተች እያለ ይመጣና ድንገት በሩን ይዘጋዋል ማለት ነው። ከዛ እሷም ለምንድን ነው በሩን የምትዘጋው ትለዋለች ማለት ነው። ከዛ እሱም ካምዳውን ይላታል ማለት ነው። ከዛ ዞር በልልኝ ትለዋለች። እኔ እኮ አይደለውም አንቺ ክፍል የመጣሁት አንቺ ነሽ እኔ ክፍል የመጣሽው ይላታል ማለት ነው። ከዛም ወደ አጠገቧ ሲጠጋ እሷም ገፍትራው ትታው ትወጣለች በሩን ከፍታ ማለት ነው። እና የዳጊ ደግሞ በመቀየሩ እስኪ የከፋችሁ ሰዎች በኮመንት ስር አስቀምጡ ማለት ነው። ዳጊ ቢሆን የድራማው ድምቀት ደስ ይላል ማለት ነው። ምክንያቱም እሱን ስለለመድ ነው። ዳጊ ተቀይሯል። የበፊቱ ዳጊ አይደለም ማለት ነው። ምክንያቱም አሁን ዳጊ ሌላ እንደ ዳጊ ሆኖ ሌላ ሰው ነው ያለው ማለት ነው። ግን ዳጊን ስለለመድ ነው። እሱ ቢመለስ አሪፍ ነው። በዳጊ ቦታ ሌላ ሰው ነው የተተካው ማለት ነው። እና በጣም የሚገርም ነው። እንግዲህ ያለው ነገር አሁን የዳጊ ወንድም በጣም እያስቸገራት ነው ሀናን። እስከ መቼ ድረስ ነው ከእሱ ጋር ከወንድም ጋራ እስከ መቼ ድረስ ነው አብረን የምንቆየው እንደዚህ ሆነን ትለዋለች ማለት ነው። አይ ካልሆነ እንግዲህ እኔ ነግሬዋለሁ፣ ፍቅረኛዬ እንደሆንሽ ነግሬዋለሁ። ስለዚህ እስከ መቼ ድረስ እንደባበቃለን? ሁላቸውም ማወቅ አለባቸው ይላታል ማለት ነው ዳጊ። ከዛ እሺ በቃ እንደዛ ከሆነ ትልና ቆይ አባትና እናት ግን ተለያዩ በቃ ትለዋለች ማለት ነው። አባቴም አንዴ እንትን ብሏል፣ በጣም ተናዷል። እናቴም ደግሞ አክስቴ ጋር ናት ያለችው። ስለዚህ አባቴ በጣም ስለተናደደባት ምን እንደሚሆን መጨረሻቸውን አላቅም ይላታል ማለት ነው እንግዲህ እና በጣም የዳጊ ወንድም በጣም እያስቸገራት እንደሆነ እንግዲህ እሷም በጣም እየተቸገረች እንዳለች ነው ሀና የተናገረችው ማለት ነው። ውድ አድማጭ ተመልካቾቼ ለዛሬ ያልኳቸው እነዚህን ይመስላሉ። እንግዲህ የሀና ተከታታይ ድራማ በሚቀጥለው ደግሞ ቀጣዩን ክፍል ይዘንን የምንመጣ ነው የሚሆነው። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትዘንጉ። እንዲሁም ሰብስክራይብ አድርጉ። እንዲሁም ደግሞ የደወል በተኗን መጫናችሁን